እስራኤልና ሊባኖስ የተኩስ አቁም ድርድር ሊያደርጉ ነው። ይህ ድርድር ከተሳካ ኢራንና አሜሪካ ድርድራቸውን ይጀምሩ ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቢሆን ሁለቱ ሀገራት ለድርድር ይቀመጣሉ ብለዋል። አሜሪካ በዚህ ድርድር ጣልቃ ገብታ ድርድሩን ታሳካዋለች? በዝርዝር ተመልክተነዋል። ኢራን በሆርሙዝ የባህር ወሽመጥ በኩል የሚያልፉ የንግድ መርከቦች ከጥቃት ነጻ ሆነው እንዲጓዙ የሚያስችል አዲስ የውሳኔ ሀሳብ ማቅረቧ ተሰምቷል። ይህ አዲስ ውሳኔ ምንድን ነው? አሜሪካ ትቀበለዋለች? በነዳጅ አቅርቦቱ ላይ አዲስ ነገር ይዞ ይመጣ ይሆን? በዝርዝር ይዘነዋል። ፓኪስታን በአሜሪካና በኢራን መካከል አዲስ የሰላም ድርድር እንዲጀመር ዲፕሎማሲያዊ ግፊት እያደረገች መሆኑን አስታወቀች። አሜሪካና ኢራን ድርድሩን ይቀበሉታል? በሰፊው ተመልክተነዋል። ኢራን የሆርሙዝ ወሽመጥን እንድትከፍት ቻይና አሳሰበች። ይህ ጫና ኢራን የሆርሙዝ ወሽመጥን እንድትከፍት ያደርጋት ይሆን? ከዚህ በፊት የአሜሪካ ስራ ስትኮንን አልነበር? አሁን ኢራን ላይ ለምን ተጽዕኖ ማሳደር ፈለገች? ይህንኑንም በዝርዝር ይዘነዋል። ሰላም ጤና ይስጥልን የጌሮ ዜና ተከታታዮች እንደምን አላችሁ? በየጊዜው ወቅታዊና አዳዲስ ጉዳዮች እንዲደርሷችሁ ቻናላችንን ሼር፣ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ኢራን የሆርሙዝ ወሽመጥን እንድትከፍት ቻይና አሳሰበች። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ከኢራን አቻቸው ኤባስ አርቃቼ ጋር ተነጋገሩ። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጿል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ከኢራን አቻቸው ኤባስ አርቃቼ ጋር ባደረጉት ውይይት በሆርሙዝ የባህር ወሽመጥ ላይ መደበኛ የትራንስፖርት እንቅስቃሴ እንዲቀጥል መጠየቃቸው ተሰምቷል። ዋንግ ዩ የኢራን ሉዓላዊነትና ደህንነት ሊከበር የሚገባ ቢሆንም በወሽመጡ በኩል የሚደረገው የንግድ መርከቦች እንቅስቃሴ ደህንነትም ሊረጋገጥ እንደሚገባ አሳስበዋል። ወሽመጡ ክፍት ሆኖ እንዲቆይ ሁሉም ወገኖች ከፍተኛ ፍላጎት እንዳላቸው ሚኒስተሩ ገልጿል። ቻይና የተኩስ አቁም ስምምነቱ እንዲቀጥልና ድርድሮች እንዲጀመሩ ድጋፏን እንደምትሰጥ ዋንግ ዩ ጨምረው አሳውቀዋል ሲል ቢቢሲ ዘግቧል። የእስራኤል የጸጥታ ካቢኔ ከሊባኖስ ጋር ሊደረግ ስለሚችል የተኩስ አቁም ስምምነት ለመምከር ትላንት ረቡዕ ስብሰባ አድርጓል። በአሜሪካ አደራዳሪነት በዋሽንግተን የተጀመረው ይህ ዲፕሎማሲያዊ ጥረት ላለፉት 6 ሳምንታት በእስራኤልና በሄዝቦላ መካከል የቀጠለው ከፍተኛ ውጊያ ለማቆም ያለመ ነው። ሮይተርስ የሊባኖስ ባለስልጣናትን ጠቅሶ እንደዘገበው የተኩስ አቁም ስምምነቱ በቅርብ ቀናት ውስጥ ይፋ ሊደረግ ይችላል ተብሎ ይጠበቃል። ይሁን እንጂ ድርድሩ እየተካሄደ ባለበት ወቅት በአሁኑ ወቅት እስራኤል በደቡባዊ ሊባኖስ በምትገኘው ቤንቲ ጀባል ከተማ ላይ የምታደርገውን ወታደራዊ ጥቃት አጠናክራ ቀጥላለች። ጠቅላይ ሚኒስትር ቢንያሚን ኔታንያሁም በሰጡት መግለጫ የሀገሪቱ ጦር በሄዝቦላ ይዞታዎች ላይ እርምጃ መውሰዱን እንደሚቀጥል አስታውቋል። በሌላ በኩል ይህ የተኩስ አቁም ጥረት አሜሪካ ከኢራን ጋር ከደረሰችው የቀጠናው ውጥረት ማርገቢያ ስምምነት ጋር ተያይዞ መሆኑ ተገልጿል። የሊባኖስ መንግስት ግጭቱ ቆሞ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ፍላጎት እንዳለው ቢገለጽም እስራኤል ግን ሄዝቦላ ትጥቅ እንዲፈታና ከድንበር አካባቢ እንዲርቅ በቅድመ ሁኔታነት እየጠየቀች ትገኛለች። በሊባኖስ በኩል እስካሁን በደረሰ ጥቃት ከ2000 በላይ ሰዎች መገደላቸውና ከ6000 በላይ መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ከዚህ ጋር ተይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና የሊባኖስ መሪዎች ዛሬ ሐሙስ በስልክ እንደሚወያዩ አስታወቁም። ፕሬዝዳንቱ እንደገለጹት በጠቅላይ ሚኒስትር ቢንያሚን ኔታንያሁና በሊባኖሱ ጠቅላይ ሚኒስትር ናጅብ ማቃቲ መካከል የሚደረገው ይህ ንግግር በሁለቱ ሀገራት ድንበር ላይ ለወራት የዘለቀው ግጭት ለማቆም ለሚደረገው ጥረት ትልቅ እርምጃ ነው። ዋይት ሀውስ ይህ ውይይት በቅርብ ቀናት ውስጥ ይፋ ይሆናል ተብሎ ለሚጠበቀው የተኩስ አቁም ስምምነት መሰረት እንደሚጥል እምነቱን ገልጿል። ይህ ይፋዊ መግለጫ የወጣው አሜሪካ በቀጠናው የምታደርገውን ዲፕሎማሲያዊ ግፊት በጠነከረ ወቅት ነው። ሆኖም በሊባኖስ በኩል የውይይት ዝርዝር ሁኔታ ላይ ጥንቃቄ የተሞላበት አቋም የታየ ሲሆን እስራኤልን በበኩሏ ለደህንነቷ ዋስትና የምትፈልጋቸውን ቅድመ ሁኔታዎች በስምምነቱ ውስጥ ለማካተት እየወተወተች መሆኑ ተገልጿል። ይህ በእንዲህ እንዳለም የዲፕሎማሲያዊ ጥረት ቢቀጥልም በደቡባዊ ሊባኖስና በሰሜን እስራኤል ድንበር አካባቢ አልፎ አልፎ የሚሰሙ የተኩስ ድምጾች እና ወታደራዊ እንቅስቃሴዎች አሁንም አለመቆማቸው ዘገባው አመላክቷል። የሁለቱ መሪዎች የዛሬ ውይይት በጦርነቱ ሂደት ላይ ሊያመጣ የሚችለውን ለውጥ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ትኩረት ተሰጥቶታል።
ኢራን በሆርሙዝ የባህር ወሽመጥ በኩል የሚያልፉ የንግድ መርከቦች ከጥቃት ነጻ ሆነው እንዲጓዙ የሚያስችል አዲስ ውሳኔ ሀሳብ ማቅረቧ ተሰማ። ሮይተርስ የዲፕሎማቲክ ምንጮችን ጠቅሶ እንደዘገበው የቴህራን ባለስልጣናት መርከቦች በኦማን የግዛት ክልል በኩል ያለምንም ጥቃት እንዲያልፉ የሚያስችል ስምምነት እንዲደረግ ፍላጎት አሳይተዋል። ይህ ሀሳብ የቀረበው በኢራንና በምዕራባውያን ኃይሎች መካከል ያለውን የቀጠናዊ ውጥረት ለማርገብ ታስቦ እንደሆነ ተገልጿል። ይሁን እንጂ ኢራን ይህንን ፈቃድ የሰጠችው በምላሹ በሀገሪቱ የተጣለው የኢኮኖሚ ማዕቀብ እንዲላላና የባህር ኃይል እንቅስቃሴዋ ላይ የሚደረገው ቁጥጥር እንዲቀነስ በሚል ቅድመ ሁኔታ መሆኑ ምንጮች ጠቁመዋል። የአሜሪካ የውጭ ጉዳይ ሚኒስትር ስለ ጉዳዩ በሰጠው ምላሽ የቀረበውን ጥያቄ በጥንቃቄ እየመረመረ መሆኑን ገልጾም በማንኛውም ሁኔታ የዓለም አቀፍ ንግድ መስመሮች ደህንነት የተጠበቀ መሆን እንዳለበት አሳስቧል። የሆርሙዝ የባህር ወሽመጥ በዓለም ላይ ካለው የነዳጅ ንግድ 1/5 የሚተላለፍበት ወሳኝ የውሃ መስመር ነው። በጉዳዩ ላይ ከኦማን ወገን እስካሁን የተሰጠ ይፋዊ መግለጫ የለም። የታዛቢዎች ግምት ይህ የኢራን እርምጃም በቅርቡ ከሊባኖስና እስራኤል የተኩስ አቁም ድርድር ጋር ተያይዞ የመጣ ሰፊ ዲፕሎማሲ አካል ሊሆን እንደሚችል ያመላክታል። ፓኪስታን በአሜሪካና በኢራን መካከል አዲስ የሰላም ድርድር እንዲጀመር ዲፕሎማሲያዊ ግፊት እያደረገች መሆኑን አስታወቀች። የፓኪስታን የውጭ ጉዳይ ሚኒስተር ዛሬ በወጣው መግለጫ በሁለቱ ሀገራት መካከል እየተባባሰ የመጣውን ወታደራዊ ግጭት ወደ ቀጠናዊ ጦርነት እንዳያመራ ስጋት እንዳለው ገልጿል። ኢስላማባድ ሁለቱ ወገኖች በኳታር ወይም በኦማን በኩል ቀጥተኛ ያልሆነ ንግግር እንዲጀምሩ ለማሳመን ጥረት እያደረገች መሆኑ ተገልጿል። ይህ የፓኪስታን ጥረት የመጣው አሜሪካ በኢራን የኒውክለርና ወታደራዊ ተቋማት ላይ ያነጣጠርም የአየር ጥቃት ከፈጸመች በኋላ የአልጀዚራ ዘገባ አመላክቷል። የኢራን ከፍተኛ መሪዎች በበኩላቸው የሰላም ድርድር ከመጀመሩ በፊት አሜሪካ ጥቃቷን እንድታቆምና ማዕቀቦች እንድታነሳ እየጠየቁ ይገኛሉ። አሜሪካ በጉዳዩ ላይ በሰጠችው አጭር ምላሽ የዲፕሎማሲ በሮች ክፍት መሆናቸውን ጠቁሞ ሆኖም በኢራን በኩል ግልጽ የሆነ የተኩስ አቁም ፍላጎት መታየት እንዳለበት አሳስቧል። በተያያዘ ዜናም በኢራንና በእስራኤል መካከል ያለው ቀጥተኛ ውጊያ በቀጠለበት በዚህ ወቅት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በቀጠናው ጉዳይ ላይ ለመምከር ዛሬ አስቸኳይ ስብሰባ እንደሚቀመጥ ይጠበቃል። የአሜሪካ ጦር በምስራቅ ፓሲፊክ በፈጸመው ጥቃት 3 ሰዎች ተገደሉ። የአሜሪካ ባህር ኃይል በምስራቅ ፓሲፊክ ውቅያኖስ ላይ በአንዲት ጀልባ ላይ በፈጸመው ጥቃት 3 ሰዎች መገደላቸው ተመላክቷል። የአሜሪካ ደቡባዊ እዝ ባወጣው መግለጫ ጥቃቱ የተፈጸመው በህገወጥ የእጽ ዝውውር ላይ ትሳተፋለች ተብላ በተጠረጠረች ፈጣን ጀልባ ላይ መሆኑን አስታውቋል። ጀልባዋ በዓለም አቀፍ የውሃ ክልል ውስጥ ስትጓዝ መገኘቷና ትዕዛዝ ባለመቀበሏ እርምጃው እንደተወሰደባት መግለጫው ያክላል። በጥቃቱ ወቅት በጀልባዋ ላይ ከነበሩ 3 ሰዎች መካከል 3ቱ ወዲያውኑ ሲገደሉ ሌሎች 2 ሰዎች ደግሞ በአሜሪካ የባህር ጥበቃ ኃይል ቁጥጥር ስር ውለዋል። በጀልባ ውስጥም ከፍተኛ መጠን ያለው ኮኬን መገኘቱን ወታደራዊ ምንጮች ገልጸዋል። አልጀዚራ እንደዘገበው በዘንድሮ የፈረንጆቹ ዓመት 2026 ውስጥ የአሜሪካ ጦር በላቲን አሜሪካና በፓሲፊክ አዋሳኝ አካባቢዎች የሚደረገው የጸረ ዘመቻ ተጠናክሮ ቀጥሏል። ይሁን እንጂ የሰብአዊ መብት ተሟጋቾች መሰል ጉዳይ እርምጃዎችን ከመውሰድ ቸው በፊት ጥንቃቄ ሊደረግ እንደሚገባ እያሳሰቡ ይገኛሉ። የአሜሪካ መከላከያ ሚኒስቴር በጉዳዩ ላይ ተጨማሪ ምርመራ እያደረገ መሆኑን አስታውቋል። በዩክሬን ኬቭና አዴስ ከተሞች ላይ በተሰነዘረ ጥቃት 13 ሰዎች ተገደሉ። ሩሲያ በዋና ከተማዋ ኬቭና በወደብ ከተማዋ ኦዴሳ ላይ በፈጸመችው የአየር ጥቃት የ13 ሰዎች ሕይወት ማለፉ ተገለጸ። የዩክሬን ባለስልጣናት እንደገለጹት በኬቭ በደረሰው የሚሳኤል ጥቃት የመኖሪያ ህንፃዎችና የሲቪል መሰረተ ልማቶች ላይ ጉዳት እየደረሰ ሲሆን በዚሁ ጥቃት 7 ሰዎች ተገድለዋል። በደቡባዊቷ ኦዴሳ ከተማ ደግሞ የሩሲያ ሰው አልባ አውሮፕላኖች ወይም ድሮኖች ባደረሱት ጥቃት 6 ሰዎች መገደላቸውን በርካታ ሰዎች መቁሰላቸው ታውቋል። የዩክሬን አየር ኃይል በበኩሉም ወደ ሀገሪቱ ከተወነጨፉ በርካታ ሚሳኤሎችና ድሮኖች መካከል አብዛኞቹ መቶ መጣሉን አስታውቋል። ይሁን እንጂ የተወሰኑት ጥቃቶች ኢላማቸው በመምታታቸው በኤሌክትሪክና በውሃ አቅርቦት ላይ መቋራረጥ መከሰቱ ተዘግቧል። የሩሲያ መከላከያ ሚኒስቴር ስለ ጥቃቱ በሰጠው መግለጫ ኢላማ ያደረገው ወታደራዊና የኃይል አቅርቦት ተቋማት መሆኑን ቢገልጽም የተመቱት ስፍራዎች ግን የሲቪል መኖሪያዎች መሆናቸውን ዩክሬን እያሳወቀች ትገኛለች። ይህ ጥቃት የተፈጸመው ሁለቱ ሀገራት በግንባር ቀደምትነት የሚያደርጉት ውጊያ በጠነከረበትና በዓለም አቀፍ ደረጃ ዲፕሎማሲያዊ ግፊቶች እየቀጠሉ ባሉበት ወቅት ነው።
ጣሊያን ከዩክሬን ጋር ሰው አልባ አውሮፕላኖችን ለማምረት ፍላጎት አሳየች። የጣሊያኑ ጠቅላይ ሚኒስትር ሀገራቸው ከዩክሬን ጋር በመተባበር ሰው አልባ አውሮፕላኖችና ድሮኖችን በጋራ ለማምረት ፍላጎት እንዳላት ገለጹም። ጠቅላይ ሚኒስትሯ ይህንን ያስታወቁት ከዩክሬን ከፍተኛ ባለስልጣናት ጋር ባደረጉት ውይይት ሲሆን የሁለቱ ሀገራት የመከላከያ ኢንዱስትሪ አቅም በማጣመር ዘመናዊ የቴክኖሎጂ ውጤቶችን ለማምረት ታቅዷል። ይህ ትብብር ዩክሬን ራሷን ለመከላከል የምታደርገው ጥረት ከመደገፍ ባለፈ የጣሊያን የጦር መሳሪያ ምርት ለማሳደግ ያለመ መሆኑ ተገልጿል። እንደ ዘገባው ከሆነ የጋራ ምርቱ በዩክሬን ግዛት ውስጥ እንዲከናወን ጥያቄ የቀረበ ሲሆን ይህም የቴክኖሎጂ ችግር ለማፋጠን ይረዳል ተብሏል። የጣሊያን መንግስት ለዚህ ፕሮጀክት አስፈላጊውን የፋይናንስና ቴክኒካዊ ድጋፍ ለማድረግ ዝግጁ መሆኑን አረጋግጧል። ዩክሬን በበኩሏም የጣሊያንን ጥያቄ በአዎንታ የተቀበለች ሲሆን በጦርነቱ ወቅት ያካበተችውን የድሮን አጠቃቀም ልምድ ለጋራ ስራው እንደምታውል ገልጻለች። ይህ የትብብር እቅድ ጣሊያን ለዩክሬን የምታደርገውን ወታደራዊ ድጋፍ ወደ ላቀ ኢንዱስትሪ ትብብር ለማሸጋገር የወሰነችው ውሳኔ አካል ተደርጎ ተወስዷል። የተከበራችሁ የጌሮ ዜና ተከታታዮች አዳዲስና ወቅታዊ አነጋጋሪ ዜናዎች በየጊዜው እንዲደርሷችሁ ጌሮ ዜናን ሰብስክራይብ፣ ሼር እና ላይክ ማድረጋችሁን አትርሱም።